The Voice of America. በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን በሽርካ ወረዳ ነዋሪ የሆኑ አቶ ጀማል ሁሴን የተባሉ ግለሰብ 3 ልጆቻቸው በታጣቂዎች እንደተገደሉባቸው ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል ገልጸዋል። ምናልባት በሕይወት ኖሬ አእምሮዬ ትክክል ከሆነ ልጆቼ ምን አደረጉህ ብዬ መንግስትን እጠይቅ ይሆናል ብለዋል። የወረዳው አስተዳዳሪ ሁኔታውን በስልክ ከመስማት ውጪ በአካባቢው ስለሌለው የማውቀው ነገር የለም ብለዋል። በዚህ ዞን ሌላ ወረዳ ውስጥ ተጨማሪ ግድያ መፈጸሙን ነዋሪዎች ተናግረዋል። ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ አሰናድተዋለች። በምስራቅ አርሲ ዞን ሽርካ ወረዳ ጎቤሳ 01 ቀበሌ ውስጥ 3 ወንድማማቾች ይኖሩበት ከነበረበት ቤት ውስጥ አውጥተው ታጣቂዎች እንደገደሏቸው የአካባቢው ነዋሪዎችና ወላጅ አባታቸው ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል ተናግረዋል። አቶ ጀማል ሁሴን የወጣቶቹ አባት ናቸው። ልጆቻቸው መርሃቡ ጀማል ዕድሜው 26፣ ቶላ ጀማል ዕድሜው 24 እንዲሁም አብዲሳ ጀማል ዕድሜው 20 ዓመት እንደነበር ይናገራሉ። አቶ ጀማል እንደሚሉት እርሳቸው የሚኖሩት ገጠር ነው። ልጆቻቸው ግን በትምህርትና በስራ ላይ ስለተሰማሩ በሽርካ ወረዳ ጎቤሳ በተባለች ከተማ ቤት ሰርተውላቸው እዛው በመኖር ላይ ነበሩ። አቶ ጀማልና ባለቤታቸው ሶሌ ፈረቀሳ በተባለ ገጠር ቀበሌ ይኖሩ እንደነበርና መስከረም 30 2009 የልጆቻቸውን መገደል እንደሰሙ ይናገራሉ። ሳአኩ በተኮት ጀሪካ ይጫጀፈም ልጆቼ 11 ሰዓት ላይ እንደተገደሉ መስከረም 30 ምሽት 1 ሰዓት ላይ ነገሩኝ። ወዲያውኑ ወደ መኖሪያቸው መጣሁ። ስደርስ የሦስቱም አስከሬን እዚያው የተገደሉበት ግቢ ውስጥ ነበር ያለው። ከዚያ ሰዎች እንዲረዱኝ ጠይቄ አስከሬናቸውን ወደ ቤት አስገባ ነው። እዚያው አደርን። ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ ወጣቶቹ መስከረም 30 2009 ዓ.ም ከቀኑ 11 ሰዓት አካባቢ ታጣቂዎች ወደ ቤታቸው መጥተው ወደ ደጅ ካወጧቸው በኋላ እንደገደሏቸው ይናገራል። የመንግሥት ኃይሎች ናቸው። ሰው መርቶ ይዟቸው መጣ። ልጆቹ የጠየቁት ነገር የለም። 3ቱንም ከቤት አውጥተው ገደሏቸው። እኚሁ ግለሰብ እንደሚሉት የ3ቱ ወንድማማቾች አባት አቶ ጀማል ሁሴንና እናታቸው ሐዘኑ መሪር ከመሆኑ የተነሳ ራሳቸውን እንዳይገድሉ ተሰግቶ እጆቻቸው ታስሮ እየተጠበቁ እንደሆነ ይናገራሉ። የሟቾች አባት አቶ ጀማል ሐዘናቸውን ለመግለጽ አቅም እንዳጡ ይገልጻሉ። መቼም በሕይወት አለን። ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እምባ ከዐይናችን ደርቆ አያውቅም። ቤተሰቤ አንድ ነገር አያውቅም። አእምሮአችንና ሕሊናችን ዞሯል። 3ቱ ልጆቼ የኦሮሞ ልጆች ናቸው። ያለምንም ጥፋት ኦሮሞ ስለሆኑ ብቻ ገደሉብኝ። ልጆቼ ለምን እንደተገደሉ የነገረኝ ባለስልጣንም ሆነ መከላከያ ሰራዊት የለም ያሉት አቶ ጀማል ሌሎች ትንንሽ ልጆች ቢኖሩኝም ደርሰውልኝ የሚጦሩኝ የሚረዱኝ እነኚህ 3ቱ ነበሩ። ራሳቸውንም የቻሉት እነርሱ ነበሩ። ምን ላድርግ? ለራሴ በምኖርበት የገጠር ቀበሌ ወስጄ ቀበርኳቸው። ከኔ ጋር ህዝብ ወጥቶ ቀበራቸው ይላሉ። ገሩ ሰሙን ከየሌሊት ክንጅሩ በሶቤከሌ ወላሌ እኔም አእምሮዬ ዞሯል። ያዋቂ አላዋቂ ሆኛለሁ። ምንም ማለት አልችልም። አቅም የለኝም። እኔንም ሕዝቡ እጄን አስሮ ይጠብቀኛል። እስቲ እግዚአብሔር አላህ ያሳያችሁ። እኔን ሰው ነው የሚጠብቀኝ። እናታቸው ደግሞ ልትሞት ነው። ነገ ማደሯን አላውቅም። እኔም ከሞት የምቀር አይመስለኝም። ምናልባት በሕይወት ኖሬ አእምሮዬ ትክክል ከሆነ መንግስትን ምን አደረጉህ፣ ስለ ልጆቼ ምን አስተያየት አለህ ብዬ ጠይቅ ይሆናል። ይህም አእምሮዬ ሲስተካከል፣ ከሁሉም በላይ ደግሞ በሕይወት ከኖርኩ እኔም ልጆቼን ወደ ሞት እየተከተልኳቸው ነው ይላሉ አቶ ጀማል። በምስራቅ አርሲ ዞን ውስጥ በየደረጃው ያሉትን እንዲሁም የፖሊስ ቢሮን ለማነጋገር ለቀናት ያደረግነው ጥረት አልተሳካም። በመጨረሻ ግን ከወረዳው አስተዳደር አቶ ሲራጅን አግኝተን ተፈጸመ ስለተባለው ሰዎች ግድያ ጠይቀናቸው ነበር። ስለ ጉዳዩ አላውቅም። አሁን ባሌ ነው ያለሁት። በሞቱበት ጊዜም እዚያ ስለነበርኩ አላውቅም። ረፍቱ ስጄ ከአካባቢው ከወጣሁ ከ1 ወር በላይ ሆነኝ። ቤተሰብ ታሞብኝ ነው የሄድኩት። ነገሩን እንዳንቺው በስልክ ሰምቻለሁ። የማውቀው ነገር ግን የለም።
በድንገት ተጠርቼ ስለሄድኩ በእኔ ቦታ ሌላ ሰው ለጊዜው ተተክቶ ይስራ አይስራ አላውቅም። በሌላ በኩል በምስራቅ አርሲ ዞን ሮቤ ወረዳ ሰዲቅ ከተማ ውስጥ የ3 ልጆች አባትና የ28 ዓመት ወጣት አቶ አብደላ ማማ የአስቸኳይ ጊዜ አዋጁ በታወጀበት ቀን ከመንግስት ኃይሎችና ከአካባቢው ፖሊሶች በደረሰበት ድብደባ ለ2 ቀናት ከታመመ በኋላ ሕይወቱ ማለፉን ከነዋሪዎች ውስጥ ማንነቱን እንዳንገልጽ የጠየቀ ሰው ተናግሯል። በዕለቱ ሰላማዊ ሰልፍ ለምን ወጣችሁ ብለው በተጨማሪም የቀበሌ ባለሥልጣኖች ከታጣቂዎች ትጥቅ ለማስፈታት ሞከራችሁ ብለው ብዙዎችን ደብድበው ነበር። አብደላ በደረሰበት ድብደባ 2 ቀናት ታሞ ሞተ። ይህ ሰላማዊ ሰልፍ የተካሄደው የአስቸኳይ ጊዜ አዋጁ በታወጀበት ቀን ነበር ያለው ይህ የአካባቢው ነዋሪ አቶ አብደላም የተደበደበው እዚያው ሰላማዊ ሰልፉ ላይ እንደነበር ይናገራል። አቶ አብደላ ተደብድቦ ወደ ቤት ከመጣ በኋላ ወደ ሆስፒታል ለመውሰድ የአካባቢው ሰው ፈርቶ እንደነበር ገልጾ ሕይወቱም ካለፈ በኋላ የቀብር ስነ ስርዓቱ ለስሙ እንጂ በአግባቡ እንዳልተከናወነ ይናገራል። እነዚህን ጉዳዮች በተመለከተ ከሌሎች የአካባቢው ባለስልጣናትና አመራሮች መረጃ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በዚህ ጉዳይ ላይ ምላሽ የሚሰጡን ከሆነ ጥረታችንን እንቀጥላለን።